ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። የአላህ ባሪያዎች ሆይ አንዳንድ ግለሰቦች እንዲህ አይነት ጥፋቶች በአደባባይ ተለቀው በአደባባይ የለቀቋቸውን ሰዎች ሳይሆን መውቀስ የሚፈልጉት እነሱ የሚቃወሙ ሰዎችን ሲያዩ አላህ ልብን ነው የሚመለከተው ይላሉ። ተው እንጂ አላህን እንፍራ። አላሁ ስብሓነሁ ወተዓላ ያላለውን ለምን እንላለን? ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሉናል? ታላቁ አስተማሪያችን ኢነላሃ ላ የንዙሩ ኢላ ሱወሪኩም ወአዕማሊኩም ወላኪን የንዙሩ ኢላ ቁሉቢኩም ወአዕማሊኩም። አላሁ ስብሓነሁ ወተዓላ ስራችሁን በሚቀበልበት ወቅት እኮ ወደ መልካችሁና ወደ ገንዘባችሁ እኮ አይመለከትም። ነገር ግን የንዙሩ ኢላ ቁሉቢኩም አላህ እኮ ይመለከታል ወደ ልቦቻችሁ፣ በልቦቻችሁ ውስጥ ወደ ቋጠራችሁት ንያ፣ ወአዕማሊኩም እና ከላይ የሰራችሁት ስራ የነቢዩን ሰለላሁ ዐለይሂ ወሰለም ሱና ገጥመዋል ወይ፣ የአላህን ትእዛዝ ገጥመዋል ወይ የሚለውን ከላይ ደግሞ በሱና ይመዘናል። ይሄ ነው ትክክለኛው እምነት። ስለዚህ ጌታ አላሁ ስብሓነሁ ወተዓላ በልብ ውስጥ ያለውን ይመለከታል ተብሎ ጥፋት ማጥፋት ይቻላል ማለት አይደለም። ልብ በሉ። እነዚህ ቪዲዮዎች ላይ እንግዲህ እንዳያችሁት ከፊሉ ሰይጣን የያዛቸው ነው የሚመስሉት፣ ከፊሉ ደግሞ አላህ አላህ በሚል ወይንም ላኢላሃ ኢለላህ በሚል ሐይ በሚል ይጨፍራሉ። ይሄ በፍጹም ሸሪዓ አይቀበለውም። ምክንያቱም ይህን ደግሞ ውድቅ መሆኑን የምናሳይበት ሌላ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲት አለ። ይህ እንግዲህ በአላህ ላመነ የነቢዩን ሰለላሁ ዐለይሂ ወሰለም ነቢይነት ለመሰከረ ሰው ለሐቅ እጁን ይሰጣል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አባ ሁረይራ ምን ይለናል? እኛ ከእሳቸው ጋር በተቀመጥንበት ሰዓት አንድ ግለሰብ መጣ። ምን ሊያደርግ? ከነቢዩ ጋር መቀላቀል ፈልጎ ተሕየተል መስጂድ 2 ረክዓ ሰገደና ወዲያውኑ እሳቸውን ሲቀላቀላቸው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉት? ፈርጅዕ ፈሰሊ ፈኢነከ ለም ቱሰሊ፣ ተመለስ ስገድ አልሰገድክምና አሉት። ልብ በሉ። ከዛ ለሁለተኛ ጊዜ ሰገደና ተቀላቀላቸው። አሁንም ምን አሉት? ተመለስ ስገድ አልሰገድክምና። አሁንም ለሶስተኛ ጊዜ ሰገደና ተቀላቀላቸው። ነቢዩ ሰለላሁ ዐለይሂ ወሰለም አሁንም ምን አሉት? ተመለስ ስገድ አልሰገድክምና። እንግዲህ አሁን ልብ በሉ። ከዚህ ምን እንይዛለን? ይህ ሶሃባ መቀላቀል የፈለገው እሳቸውን ነው። ተሕየተል መስጂዱን ሰግዶ እንደሚወዳቸው ልቡ ንጹሕ እንደሆነ ሐዲቱ ይጠቁማል። ነገር ግን ስግደቷን ሲሰግድ ነቢዩ ሰለላሁ ዐለይሂ ወሰለም ባሳዩት መልክ ስላልሰገዳት ያቺ ሰላት መስተካከል ስላለባት ነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? ወለዚ በዐተከ ቢልሐቂ ነቢየን፣ እርሶን ነቢይ አድርጎ በእውነት በላኮት ጌታ ይሁንብኝ፣ ላ ኡሕሲኑ ገይረ ሃዛ፣ ከዚህ ውጭ እኮ ማሳመር አልችልም፣ ፈዓሊምኒ፣ አስተምረኝ አላቸው። ስለዚህ እሳቸውም አስተማሩት። ሌላ ቦታ ምን እንዳሉት ማለት ነው? ነቢዩ ሰለላሁ ዐለይሂ ወሰለም ሰሉ ከማ ረአይቱሙኒ ኡሰሊ፣ እኔ ስሰግድ እንደምታዩት አድርጋችሁ ስገዱ አሉ። ዚክርም ዱዓም ሰላትም ለሁሉ ነገር ነቢዩ ሰለላሁ ዐለይሂ ወሰለም አሳይተው አስተምረው ነው የሄዱት። የአላህ ባሪያዎች ሆይ እንዲህ አይነቱ ነገሮች በፍጹም አምልኮ ሊሆኑ አይችሉም። እንዲያውም እነዚህ ሸይጣን የሰው ልጆችን ከአላህ እንዲርቁ በተለያየ መንገድ ይለፋል። ከዛም ውስጥ ውጭ ያሉትን እነዚህ መጠጥ የሚጠጡትን ዝሙት የሚሰሩትን በሌላ መንገድ ይሸውዳቸዋል። ሃይማኖት ውስጥ ነኝ የሚሉ ሰዎችን ግን ሸይጣን የሚሸውዳቸው ምን በማድረግ ነው? እንዲህ አይነት ያልታዘዙትን ስራ እንዲሰሩና ሸይጣንም ደግሞ ይሄንን አሳምሮ ያሳያቸዋል። ስለዚህ አላህ እንዲቀበላቸው ሳይሆን አላህ እንዳይቀበላቸው፣ ጭራሽ ደግሞ ስራቸው እንዲበላሽ በዚህ መልክ ይለፋል። የአላህ ባሪያዎች ሆይ እባካችሁ በሱና ብቻና ብቻ እንብቃቃ። ከሱና ውጭ ያለው መንገድ ሁሉ ጥመት ነው። ኢማሙ ማሊክ ረሂመሁላህ ምን ይላሉ? የነቢዩ ሱና እኮ ልክ እንደ ኑህ መርከብ ናት፣ እሷ ላይ የተሳፈረባት ይድናል አሉ። ከእሷ ደግሞ ዘንበል ያለ ከእሷ አፈንግጦ የወጣ ይሰምጣል አሉ። ከነቢዩ ሱና ውጭ ባለ በማንኛውም መንገድ የሄደ ሰው ለክስረትና ለጥፋት ነው የሚዳረገው። ስለዚህ ሰሞኑን አገራችን ላይ እያያችሁ ነው። እነዚህን ሁሉ ጭፈራዎች፣ እነዚህን ሁሉ የክህደት ንግግሮች፣ እነዚህን ሁሉ የጫት ቂምሃዎች፣
ጭራሽ ማጀስቲ እያለ ትላንት የለቀኩትን ቪዲዮ ካያችሁ አንዱ ግለሰብ የቃጥባሬ ኮፍያ ለብሶ ጸጉሩ ላይ ድሬድ ሆኖበታል። አባባ ይውጡልን ወደ መድረክ ተብሎ ማጀስቲ ጃ ብሎ ጮኸ። ጫት በሁለት አፉ ይዞ ከፊት ለፊት እንጂ የሚያስገባው ከጎን ራሱ ማስገቢያ የለውም፣ ይሄ ግለሰብ ማለት ነው። በሚያሳዝን ሁኔታ እንዲህ አይነት ሰዎች ሐሺሽ እንደሚወስዱ ይታወቃል፣ አብዛኛዎቹ ማለት ነው። እንዲህ አይነት ሰዎች አሚን በሉ ሲሏቸው አሚን ለሱና ይላሉ። ህዝባችን ለሱና እጅ ሰጥቶ ሙሉ ለሙሉ ንጹሑን ሃይማኖት ብቻና ብቻ ነው ልንከተል የሚገባው። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ።